ለዛሬ ግን የመጀመሪያው ጥያቄያችን ያሉን ምንድነው በሰው ይዞታ ላይ ቤት መስራት ይቻላል ወይ? የመሬት ክርክርን በተመለከተ ብዙ ጊዜ አጨቃጫቂው ነጥብና በፍርድ ቤትም ዘንድ ረጅም ጊዜ ሂደት የሚፈጀው ክርክር ቤት በሌላ ሰው ይዞታ ላይ መስራትን በተመለከተ ያ ሁላችን እንደምናውቀው በኢፌዴሪ ሕገ መንግስት አንቀጽ 40 ላይ እንደተቀመጠው መሬት ባለቤትነት መብት ያለው መንግስትና ህዝብ ነው፣ የኢትዮጵያ ብሔር ብሔረሰቦች ንብረት ነው በሚል የተቀመጠው። ከዛ ባለፈ ግን ግለሰቦች የሚኖራቸው የይዞታነት መብት ነው። ይዞታውን እስካሉ ድረስ ህግ እስከፈቀደላቸው ድረስ በዛ ነገር ላይ የመጠቀም መብት ይኖራቸው። አሁን ጥያቄያችን ያነሱት ጉዳይ ቤት በሌላ ሰው መሬት ባለ ይዞታነቱ የሌላ ግለሰብ ሆኖ በዛ ቦታ ላይ ቤት መስራትን በተመለከተ ነው። ይሄንን በተመለከተ ሁለት አይነት ነጥቦች አሉ። በ1952 ዓ.ም በወጣው የፍትሐ ብሔር ህጋችን ላይ በግልጽ እንደተመለከተው በሌላ ሰው ይዞታ ላይ ቤት መስራት በሁለት አይነት መንገድ ይታያል። የመጀመሪያው ባለመሬቱ ወይም ደግሞ ባለ ይዞታው ሳይቃወም የሚሰራ ፈቅዶ ፈቃዱን ሰጥቶ ያ ሰው ቤቱን እንዲሰራ ፈቅዶ የሚሰራ ነው። ሁለተኛው ደግሞ እሱ ሳይፈቅድ የሚሰራ። የጥያቄያችን ጉዳይ የሚያርፈው ፈቅዶ ሲሰራ የሚለው ነው። ይህንን በተመለከተ የፍትሐ ብሔር ህጋችን ላይ በአንቀጽ 1179 ላይ በግልጽ ተመልክቷል። ባለመሬቱ ወይም ደግሞ ባለ ይዞታው ሳይቃወመው ፈቅዶለት ቤት የሰራ እንደሆነ ያ ቤቱን የሰራው ሰው ባለቤት ይሆናል። ቤቱ ካረፈበት መሬት ጋር ተያይዞ ባለቤት ይሆናል። ብዙ ጊዜ ቤተሰቦች ከልጆቻቸው ጋር ሰላም በሆኑበትና ፍቅር በሆኑበት ጊዜ ላይ ልጆቻቸው ወጥተው ተከራይተው እንዳይኖሩ እንዳይቸገሩ በማለት በማሰብ ቤት በራሱ ወጪ ሰርቶ እንዲኖር ይፈቅዳል። ይህ ሲፈቀድ ሌሎች ወንድም እህቶችም ወይም ደግሞ ሌሎች የቤተሰብ አባሎችም እውቅና ይኖራቸዋል። ቤት በአንድ ጀንበር የሚሰራ ነገር ስላልሆነ ክርክሩ የሚመጣው ግን ፈቃዱን የሰጡት ወላጆች ከሞቱ በኋላ በሌሎች የቤተሰብ አባሎች ቤቱን አፍርሶ ይነሳ ወይም ደግሞ ብዙ ጊዜ ከሞቱ በኋላ የውርስ ሀብት አካል ሆኖ ይጠቃለል የሚለው ክርክር ይመጣል። እንደሱ ነው በብዛት ብዙዎቹ ክርክሮች የሚነሱት እሱ ላይ ነው። ስለዚህ በፈቃድ የሰራው ከሆነ ህጉ መብት ይሰጠዋል። አፍርሰ ተነሳ ይለው ቤቱ ያንተ ነው። ቤትን በተመለከተ የአንድ ግለሰብ ነው ስንል መሬትንም ይጨምራል። ተመልካቾች በደንብ መረዳት ያለባቸው ነጥብ ቤቱ የዛ ሰውዬ ይሆናል ሲባል ብዙ ጊዜ በፍርድ ቤት ክርክር ሂደት ላይ ተከራካሪ ወገኖች የሚያነሱት ቤቱ የሱ ነው፣ መሬቱ ግን የሱን አይመለከተውም የሚል ክርክር ይነሳል። መሬት የመንግስትና የህዝብ ስለሆነ የመሬት የመንግስትና የህዝብ ካለ ማለት ቦታውም የሱ ነው ማለት እሱ ነው። ስለዚህ ቤትና መሬት የሚነጣጠል እስካልሆነ ድረስ ቤቱ የዛ ቤቱን የሰራው ግለሰብ ነው እስከተባለ ድረስ መሬቱም የሱ ይሆናል፣ በሱ ስም ይጠቃለላል። ስለዚህ ትልቁ ክርክር የሚነሳው በፈቃድ የተሰራ ከሆነ ፈቃድ ተሰጥቶት የሰራ ሰው የቤት ባለቤት ይሆናል በህጉ መሰረት። ስለዚህ ቤቱንም የመጠቀም መብት ይኖረዋል። አፍርሶ የመነሳት ግዴታም አይኖርበትም። ሌላኛውና አከራካሪው ነጥብ ፈቃድ ሳይኖር የተሰራ ቤትን በተመለከተ ፈቃድ የመኖርና ያለመኖር ፈቃድ ያለው ላይ እንጨርስና ጥያቄ ስላለኝ ማለት ነው። ፈቃድ ያለው ላይ ለምሳሌ ፈቃዱ በምን እንደሚረጋገጠው ለምሳሌ ብዙ ወላጆች በቃል ነው በህይወት እያሉ ይሰጡና ስራ ይሉታል። ስለዚህ ምንድነው የሚያቀርበው ማስረጃ? ወረቀት ጽሁፍ አይኖረውም። ወላጅ ሲሆን ብዙ ጊዜ ስራ ነው። አንደኛ ራሳቸው ወላጆችም እያሉ አለመግባባት ሲፈጠር ትዳር ያመጣና ብዙ ጊዜ ከባለቤቱ ጋር ሳይስማሙ ሲቀሩ ወይም ሴት ከሆነች ከባሏ ጋር ሳይስማሙ ሲቀሩ ልቀቁልኝ የሚል ነገር አለ። አንደኛ ንብረታቸውን፣ ህይወታቸውን፣ ጊዜያቸውን አሳልፈዋል እነዛ ሰዎች። ስለዚህ ይሄ ለዚህ ሲሆን ምንድነው ማስረጃ ማቅረብ የሚችሉት የወረቀት ከሌላቸው? አዎ ፈቃድን በተመለከተ ለማስረዳት እንዳልከው ማስረዳቱ ፍርድ ቤት ላይ ብዙ ጊዜ አከራካሪ ይሆናል። በምንድን ነው የሚረጋገጠው? ብዙ ጊዜ እንደውም አንዳንድ ተከራካሪ ወገኖች የግንባታ ፈቃድን መነሻ አድርገው ይከራከራሉ። የቤቱ ካርታ ያለው በወላጆች ስም እስከሆነ ድረስ ግንባታ ፈቃድም ሊሰጥ የሚችለው ለወላጆች እንጂ ይሄኛው ልጅ ሊሰራ ስለሆነ ለሱ ብቻ የተለየ ግንባታ ፈቃድ ስጡት የሚለውን ነገር የትኛውም የመንግስት አካል ሊሰጥ እንደማይችል ይታወቃል። ስለዚህ የወረቀት ማስረጃዎች እንደተባለው እድላቸው ጠባብ። አልፎ አልፎ የሚኖሩት የወረቀት ማስረጃዎች ምንድናቸው? ወላጆች በጽሁፍ ይሰጣሉ። ለምሳሌ ልጆቻቸው ሲያገቡ ልጄ ከግቢዬ በዚህ አዋሳኝ የሚገኘው
20 ሜትር ወይ በዚህ ያክል የሚሆን ይሄን ያህል ካሬ የሚሆን ቦታ ላይ ቤተሰብ በራሱ ይሰበሰቡና ወጪ ቤቱን ሰርቶ እንዲሰራ ፈቅጄለታለሁ ብሎ በጽሁፍ ይሰጣሉ። ያንን ሲሰጡ እሱ ያንን ቤት ለሰራው ሰው ዋስትና ይሆነዋል። እሱን ማስረጃ ይዞ ይኸው ስለመፈቀዱ ወራሾች ወይ ወንድም እህቶቹ ቢከራከሩትም እንኳን ትክክለኛ የመሬቱ ባለቤት ወላጆች ያልተቃወሙኝም ወንድምና እህቶቼ ሊቃወሙኝ አይችሉም ብሎ መከራከር ይችላል። ይሄ ጠንቃቃ ወላጆች የሚያደርጉት። ይህ ሳይደረግ ቢቀርስ የወረቀት ማስረጃዎች ሳይኖሩ ቢቀርስ የሚለውን በተመለከተ በሰው ምስክር ነው ሊረጋገጥ የሚችለው። ለምሳሌ በሰው ምስክር ስንል ብዙውን ጊዜ ቤቱ ሲሰራ ወላጆች የሚያውቁ ከነበረ የወላጆች የጤና ሁኔታ መደበኛ ከነበረ ብዙ ጊዜ በኋላ ያለ ፈቃድ መስራትን በተመለከተ በተጨማሪነት የምናነሳው ሆኖ ወላጆች የአእምሮ ህመም ላይ ሆነው በእድሜ መግፋት ዛይመር የሚባለው 75 80 ዓመት በኋላ ስለሚመጣ የመጃጀት ሁኔታ ውስጥ ሆነው እነሱ የጤና ሁኔታቸው ነገሮችን አመዛዝኑ በማይፈቅዱበት ሁኔታ ላይ ይሰራና ፈቅደውልኝ ነው የሰራሁት የሚል ክርክር ይመጣል። ያንን ለማስረዳት ግን በጥሩ የጤና ሁኔታ ላይ የነበሩ ስለመሆኑ በጥሩ ሁኔታ ላይ ስለመኖራቸውም ደግሞ ያከናወኗቸው ተግባራቶች ካሉ በራሳቸው አሁን የሸጡት ንብረት ካለ ምን ካለ ቤቱ ከተሰራበት ጊዜ ጋር በማገጣጠም ያንን ነገር አንስቶ መከራከር ይቻላል። ስለዚህ የሰነድ ማስረጃ በሌለበት ጊዜ በሰው ምስክር ፈቅደው የተሰራ ስለመሆኑ ማስረዳት ይቻላል። ስለዚህ ፈቃድን በሱ ማረጋገጥ ይቻላል። ሌላኛው እዚህ ላይ አከራካሪ የሚሆነው ነጥብ ያለ ፈቃድ የሚሰራን በተመለከተ ነው። ይህ በፍትሐ ብሔር ሕጋችን 1178 ላይ ያለ ፈቃዱ ጋር ጥያቄ ልጨርስ ይቅርታ ላቋርጥ። አሁንም ጥያቄ ሳይለ ምክንያቱም እኔ ያለኝን ጥያቄ አንተ የምታውቀው ሁሉም ስለማያውቅ እኔ ደግሞ ያለኝን ጥያቄ ተመልካቾች ሊኖራቸው ይችላል። አንዳንድ ጊዜ ደግሞ ምን ይሆናል መሰለህ እዚሁ የፈቃዱ ላይ እንጨርስ ብዬ ነው ወደ ያለ ፈቃዱ ነው። አንዳንድ ጊዜ ደግሞ አንዳንድ ወላጆች ትልቁ ቤት ላይ ይቀመጡና ሰርቪሱን ቤት ለትልቁ ልጅ ወይ ላገባው በቃ በቃል ሰጥቻለሁ ኑርበት ብለው ይኖራሉ። እዛው ላይ ያ ልጅ ደግሞ ቤቱን እያደሰ ምን እያለ ያስፋፋ ወይ አፍርሶ ምናምን ይሰራል። የነበረ ቤት ነው ወይ ያስፋፋዋል። በተሰጠው ኤሪያ ላይ ሌላ ቤት ይሰራል ምናምን ብዙ ወጪ ያደርጋል። አስፋልት ያደርጋል፣ አጥሩ ቆርቆሮ ከሆነ ያደርጋል። ይሄኛውስ ተመሳሳይ ነው ወይ ነው? አሁን ይሄኛውም እድሳት ነው ያደረገው ተሰጥቷል። ሌሎች ተከራካሪ ልጆች ወላጆቻቸው ካለፉ በኋላ ወይ ወላጆችም ከቆዩ በኋላ መልሰው መቀማት ይችላሉ ወይ? አሁን የእሱ አይነት ሁኔታዎች ብዙ ጊዜ ያጋጥማሉ። ከሚከራዩ ክፍሎች ላይ ልጆቻቸው በሌላ ቦታ ተከራይተው እንዳይቸገሩ በማሰብ እንዲኖርበት ብለው ይሰጣሉ። ሲሰጡ አሁን የሚሰጥበት ሁኔታ ይወስነዋል። የሚሰጠው እንዲኖርበት፣ እንዲጠቀም፣ እንዲገለገልበት ብቻ ከሆነ መልሰው ያንን ነገር ስጦታ ስለሆነ ያንን መልሰው መንጠቅ መብት ይኖራቸዋል። ምክንያቱም ስጦታ ስለሆነ አንድ ሰው ስጦታውን ሲሰጥ በፈለገበት ሰዓት ወይም ደግሞ ስጦታውም ቅድመ ሁኔታ ያለው ከሆነ ይህ ሰው ስጦታውን የሰጠሁት እንደዚህ እንዲያደርግልኝ ነበረ። ለምሳሌ አንዳንድ ጊዜ ወላጆች ለልጆቻቸው በቅድመ ሁኔታ ስጦታ ይሰጣሉ። እንዲጦረኝ፣ እንዲንከባከበኝ፣ ይህን እንዲያደርገኝ ብለው ይሰጣሉ። ያ ካልተሟላላቸው ስጦታው ፈርሶ ይመለስልኝ ማለት ይችላሉ። እንዳልከው ግን ስጦታው በሚደረግበት ወቅት ያ ሰው ስጦታው ከተሰጠው በኋላ እዛ ቤት ላይ አይነተኛ ማሻሻል ካደረገበት፣ አይነተኛ ማሻሻል ማለት ቤቱ ላይ ክፍሎችን ተያያዥ ክፍሎችን ከጨመረበት ወይም ደግሞ ያንን ቤት አፍርሶ እንደ አዲስ ከሰራው ጭቃ የነበረውን ወደ ብሎኬት የተለያዩ መሰረታዊ የቤቱ ዋነኛ የሚባሉ ነገሮችን ለውጥ ካደረገባቸው እንደ ግንባታ የሚቆጠር ስለሆነ ፈቅደውለት እየሰራ ነው ማለት ነው። አሁን ፈቃድ ብዙውን ጊዜ የሚገለጸው በሁለት መንገድ ነው። አንደኛ ግልጽ በሆነ ሁኔታ ፈቅጄልሃለሁ ሲባል፣ ሁለተኛ ደግሞ ነገሩ ሲከናወን ባለመቃወም ነው። ወላጅ በግቢ ውስጥ ጭቃ የነበረው ቤት እየፈረሰ በብሎኬት ሲገነባ እያየ እኔ ይህንን ቤት የሰጠው ከባለቤት ጋር እንድትኖሩ እንድትጠቀሙበት የራሳችሁን ቤት ሰርታችሁ እስክትወጡ ድረስ እንድትኖሩበት ነው እንጂ ምንም ነገር እንድትሰራ አይደለም አቁም ካላለ ፈቅዷል ማለት ነው። በዝምታ መፍቀድ ስላለ ማለት ነው። በሕጋችን ዘንድ አንድ ሰው የሆነ ነገር ንብረቱ ላይ የግንባታ ፈቃድ የሚያወጡለት እነሱ ናቸው። የግንባታ ፈቃድም የሚያወጡለት እነሱ ናቸው። ስለዚህ ይህንን መፍቀድ ካለ በዝምታ ከፈቀዱ ግንባታ ፈቃድ እንደተባለው እነሱ ሄደው ልጅ ሊያድስ ነው ብለው እሱን ካወጡ እየፈቀዱለት፣ ስለዚህ ፈቅደውለት በሰራበት ነገር ላይ
ደስ ባላቸው ሰዓት ላይ አንስተው ከዛ በኋላ ውጣ ካሻሻለው በኋላ የጭቃውን ቤት ወደ ግንብ ቤት ካሻሻለው በኋላ ለቀህ ውጣልን ማለት አይችሉም። ያን ቤት ባለመብት ያደርገዋል ህጉ። ስለዚህ በዚህ አይነት ሁኔታ የተፈቀደ ከሆነ በፈቃድ የተሰራ ነው። ስለዚህ ፈቃዳቸውን ሰጥተው ተሰርቷልና የዛ ቤት ባለመብት ይሆናል ማለት ነው። ተመሳሳይ ከዛኛው ቅድም ካነሳነው ነጥብ ጋር ተያያዥነት ይኖረዋል። ጥሩ፣ ወደ ቀጣዩ እንሂድ። ሁለተኛው አከራካሪ ነጥብ ፈቃድ ሳይሰጥ የሚሰራ ቤትን በተመለከተ። ይህንን በተመለከተ የፍትሐ ብሔር ህግ ቁጥር 1178 ላይ በግልጽ እንደተመለከተው ባለመሬቱ በግልጽ እየተቃወመ ወይም ደግሞ ፈቃድ ሳይሰጠው በሌላ ሰው መሬት ላይ ህንፃ የሰራ ሰው በዛ ህንፃ ላይ ምንም አይነት መብት የለውም በማለት በግልጽ ያስቀምጣል። ነገሩን ለተመልካቾች ግልጽ ለማድረግ በምሳሌ ብናስረዳ ባዶ መሬት ያላቸው በተለይ የእርሻ መሬት ብለን የምንጠራቸው ቦታዎች ላይ ያላቸው ሰዎች ከሚኖሩበት አካባቢ ርቀት የተነሳ እዛ ቦታ ላይ ሄዶ የቅርብ ክትትል ማድረግ ባለመቻላቸው የሆነ ሰው ባደራ እንዲጠብቅ እንዲሁ በጥበቃ መልክ ይመድቡና የጥበቃ ማማ ብቻ ሰርተው ባለበት ሁኔታ እነሱ ሄደው ቤቱን ማየት በማይችሉበት ሁኔታ ላይ ያ ጥበቃ ብቻ እንዲያከናውን የተባለው ግለሰብ ቤት ሰርቶበት የተለያዩ ነገሮችን አስፋፍቶ ኩሽና ምናምን የምንላቸው ነገሮች ሰርቶ ይገኛል። የዛ ጊዜ መሰራቱን ባወቁ ጊዜ ላይ ያለ ፈቃዳችን ነው እዚህ ቦታ ላይ ቤት የሰራው፣ ስለዚህ በራሱ ወጪ አፍርሶ ይነሳልን ብሎ የመጠየቅ መብት ይኖራቸዋል። አሁን የፈቃድና ፈቃድ ያለመኖር ጉዳይ ትልቁ ልዩነት እዚህ ጋር ፈቃድ የሰጠ ሰው ወዶ ፈቅዶ ነው ያ ነገር በቦታው ላይ እንዲሰራ እየፈቀደ ያለው። ስለዚህ ሀብቱን ላፈሰሰው ሰው መብት ይሰጠዋል ህጉ፣ ባለ መብት ያደርገዋል። ነገር ግን ሳይፈቀድለት በማናለብኝነት በሌላ ሰው መሬት ላይ ቤትን የሰራ ሰው ምንም አይነት ህጋዊ መብት አይኖረው። ይህንን በተመለከተ ብዙ ጊዜ ክርክር የሚነሳበት ነጥብ መቼ ነው መጠየቅ መቻል አለበት? ያ ነገር ይፍረስልኝ ወይም ደግሞ አፍርሶ መሬቴ ለቆ ያስረክበኝ የሚለው ጉዳይ መቼ ነው መነሳት ያለበት? ሌላኛው ደግሞ አልፈቀደም የሚባለውስ በምን አይነት ሁኔታ ሲሆን ነው? ብዙ ሰዎች ከ10 ዓመት በላይ የቆዩ ቤቶችን በተመለከተ ለምንድን ነው እስከዛሬ ድረስ ያልጠየቃችሁት የሚባለው ክርክር ሲነሳ ከዛሬ ነገ አፈርሳለሁ እያለ በሽማግሌም ተይዘን እንደዚህ ሆኖ እሱ አፈርሳለሁ እያለ ጊዜ ስጡኝ እያለ የሚል ክርክር ያመጣሉ። ህጉ ከ10 ዓመት በኋላ ይፍረስልኝ ተብሎ የሚቀርብን ጥያቄ በተመለከተ የጊዜ ገደቡን ስላልጠበቀ ውድቅ ያደርግበታል ያነሰ። ስለዚህ ፈቃዱን ሳይሰጥ በይዞታው ላይ ቤት የተሰራበት ሰው ቤቱ መሰራቱን ባወቀ ወዲያውኑ ይፍረስልኝ ብሎ የመጠየቅ መብት ይኖረዋል። ቤቱን የሰራው ሰው ያለው ዕጣ ፈንታ በራሱ ወጪ የገነባውን ግንባታ አፍርሶ ባዶና ንጹህ መሬት ለባለመብቱ አስረክቦ የመሄድ እሱ መብት የሚኖር። ቅድም ያነሳ ነው የቤተሰብን ጉዳይ በተመለከተ እድሜያቸው በጣም የገፉ ሰዎች፣ የአእምሮ እክል ያለባቸው፣ ነገሮችን የማያገናዝቡ፣ የመርሳት የማስታወስ ችግር ያለባቸው፣ አንዳንዶች እንደውም ካላቸው የጤና እክል የተነሳ ሌላ የቤተሰብ አባል የፍርድ ክልከላ ምንም አይነት ህጋዊ ነገር እንዳያከናውኑ ክልከላ የተደረገባቸው ሰዎች መሆናቸው እየታወቀ በጉልበት በማናለብኝነት ቤት ተሰርቶ ይገኝና በፈቃድ ነው የተሰራው የሚል ክርክር ይመጣል። የእሱ አይነት ጉዳዮች ሲመጡ ቤቱ ይፍረስልኝ ብሎ የሚጠይቀው ወራሽም ይሁን ወይም ደግሞ ትክክለኛ ወላጅም ይሁን ቤቱ እንዲሰራ ፈቃድ ያልተሰጠ መሆኑ ማረጋገጥ አለበት። ቅድም ያነሳ ነው አንድ ጥሩ ነጥብ አለ፣ የግንባታ ፈቃድ ጉዳይ። ብዙ በፍርድ ቤት ዘንድ የሚቀርቡ ክርክሮች የግንባታ ፈቃድ የሌላቸው ቤቶች ናቸው። ብዙ ሰዎች ቤቱን የሚሰሩት ከህግ አግባብ ውጪ ተደብቀው የደንብ ማስከበር ኦፊሰሮች በማያዩበት ጊዜና ወቅቶችን ጠብቀው ቤቶችን ሰርተው ያጠናቀቃሉ። ወይም ከነሱ ጋር በመመሳጠር ተገቢ ባልሆነ መንገድ ቤቱ ተሰርቶ ይገኛል። የዛ ጊዜ ላይ ግንባታ ፈቃድ ከሌለው ቦታው ካርታ ያለው ህጋዊ ሰነድ ሆኖ ያለ ለተመልካቾችም ግልጽ ለማድረግ ግንባታ ለመገንባትም ለማፍረስም ፈቃድ ያስፈልገዋል። ይህ በመመሪያው ላይ በግልጽ የተመለከተ። ስለዚህ አንድን ግንባታ ለማከናወን ለማፍረስም ፈቃድ ያስፈልገዋል። የግድ እሱ መቀመጥ አለበት። ስለዚህ ይሄ ለኔም አዲስ ማፍረስን እንኳን ግንባታ ፈቃድ የሚሰጠው ከሆነ መገንባትን የሚያክል ትልቅ ነገር ደግሞ የግድ ፈቃድ ያስፈልጋል። እሱ በሌለበት ሁኔታ ያነሳናቸው የጤና እክሎች ባሉበት ሁኔታ
በራሱ ማናለብኝነት ግንባታውን ያከናወነ ሰው ያለው ዕጣ ፈንታ በራሱ ወጪ በራሱ ኪሳራ አፍርሶ ቤቱ እንዲለቀቅለት ማድረግ ነው። ስለዚህ የፈቃድ የመኖርና ያለመኖርን ጉዳይ በተመለከተ ግንባታ የሚያከናውነው ሰው ጥንቃቄ ማድረግ አለበት። ነገ ከነገ ወዲያ የዚህ ቤት ዕጣ ፈንታዬ ምንድነው ብሎ ማሰብ መቻል አለበት። ከዛ በተጨማሪ ደግሞ ፈቃድም ሲሰጥ ደግሞ ፈቃዱን የሚያረጋግጥባቸው ነገ ከነገ ወዲያ በፍርድ ቤት ክርክር ቢገጥመው ፈቃዱን የሚሰጥበት ሁኔታ እሱ መታወቅ መቻል አለበት። ሌላው እዚህ ጋር በደንብ አስመረን መልስ መስጠት ያለብን ጉዳይ የፈቃድና ፈቃድ ያለመኖርን ጉዳይ በተመለከተ የቀበሌ ቤት ላይ የቀበሌ ቤት ውል የተዋዋለው ሰው ፈቅዶልኝ ነው የሰራሁት የሚል ክርክር በየትኛውም ዘንድ ተቀባይነት የለው። የቀበሌ ቤትን በተመለከተ ሁላችንም እንደምናውቀው የመሬቱ ባለመብት መንግስት ነው። ለምሳሌ ወላጅ አባት ውል ተዋውሎ ለመንግስት ኪራይ እየከፈለ በሚኖርበት ቤት ላይ ግቢው ሰፊው ከመሆኑ የተነሳ ቅድም ባልናቸው ህገ ወጥ በሆኑ መንገዶች ቤት ተሰርተው ይገኛሉ። ከዛ ከመንግስት አካል አፍርስ አታፍርስ የሚል ጥያቄ ሲመጣ ዋናው ተከራይ ፈቅዶልኝ ነው የሚል ክርክር ሊቀርብ አይችልም። ብዙ ጊዜ ፍርድ ቤት ላይ ባለ ጉዳዮችም ጭምር መተው ይሄ ጉዳይ እንዴት መስራት አይችልም የሚል ስላለ ባለመብቱ ራሱ ተከራዩ ራሱ መስራት አይችልም፣ አለ ፈቃድ አይችልም። ስለዚህ እሱን ነገር ከልብ የትኛውም ግለሰብ ሊጽፈውና ሊረዳው የሚገባ ጉዳይ ነው። ጥሩ። እዚህ ላይ ማጠቃለያ ካለ እንግዲህ ሰዓታችንም ይገድበናልና ማጠቃለያ ካለ እናጠቃለው። ቤት በሌላ ሰው መስራትን በተመለከተ ሰፊ ጥንቃቄ የሚያስፈልገው ጉዳይ ነው። ሁሉም ሰው ልብ ሊለው የሚገባ ጉዳይ። ፈቃድ ተሰጥቶ እንኳን አሁንም ድረስ በፍርድ ቤት ደረጃ በፍርድ ቤት ክርክር ተከራክረው ባለመብት ናቸው ሊያፈርሱ አይገባም ተብለው የፍርድ ባለመብት የሆኑ ሰዎች ከሌሎች ወራሾች ወይም ከወላጆቻቸው መውጫ መግቢያው ጭምር የሚከለከሉበት አይነት ሁኔታዎች እየተከሰቱ ናቸው። ስለዚህ አንድ ሰው ቤት ለመስራት ፈቃድ ሲሰጠው ከወላጅም ይሁን ከማንኛውም ሰው ፈቃድ ሲሰጠው መውጫ መግቢያ ነገ ከነገ ወዲያ ክርክር ቢመጣ ቤት በኩል እወጣለሁ እገባለሁ። ከዛ በተጨማሪ ፈቃዴን ስለገ ከነገ ወዲያ በምን አረጋግጣለሁ? በእርግጥ ካለን ማህበራዊ መስተጋብር ወላጆች እዚህ ቦታ ለቤት ስራ ብሎ ለአንድ ልጅ ሲፈቅዱለት አይ በጽሁፍ ስጡኝ ቢል መጠራጠርን ስለሚመስል እሱን ለመጠየቅ ያስቸግራል። ግን ሊያስረዱ የሚችሉ ነባራዊ ሁኔታዎችን በደንብ ምስክሮችን በደንብ መያዝ ያስፈልጋል። ወደው ፈቅደው ደግሞ ፈቃዳቸውን የሰጡም ሰዎች ደግሞ በሀገራችን የሚባል ብሂላል ያሉት ከሚጠፋ የወለዱት ይጥፋ። አንድ ጊዜ የተሰጠ ቃል መታጠፍ እንደሌለበት አስረጂ ስለሆነ ቃላቸውን ሊጠብቁ ይገባል። ቤትም የሚሰሩ ሰዎች በህጉ አግባብ የተቀመጡ ጥንቃቄዎችን ሊያደርጉ ይገባል። ጥሩ። እንግዲህ የህግ አማካሪና ጠበቃ አቶ ቴድሮስ ከኛ ጋር ስለነበርክ እጅግ በጣም እናመሰግናለን። ክቡራን ተመልካቾቻችን ኢትዮ ሆምስ እንግዲህ እንደዚህ እያለ እናንተን በተለይ ይህን ፕሮግራም በጣም ወዳችሁታል። እጅግ በርካታ ሰዎች ከሀገር ውስጥም ከውጭም መልእክቶች እየላካችሁልን እጅግ በጣም እናመሰግናለን። እንደተለመደው በ0956 54 56 60 በቴክስት በቴሌግራም ላኩልን። ኢትዮ ሆምስ ዩቲዩብ ቻናላችንም ላይ ፕሮግራሞቹ አላፎቻችሁ ስለሚጫኑ እዛ ላይ ማግኘት ትችላላችሁ። ኢትዮ ሆምስ የሚል እንዲሁም ቲክቶክ ቻናል አለንና ቲክቶክ ላይ ገብታችሁ ምናልባት ኢትዮ ሆምስ ሰርች ታረጉ የማይገኝላችሁ ከሆነ ቲክቶክ ላይ ኢትዮ ሆምስ ገብታችሁ ባዮ ላይ ሊንኩ አለ፣ በዛ መጠቀም ትችላላችሁ። ወይም ደግሞ ቴሌግራም ላይ ጠይቁን፣ በቴሌግራም እኛ የምንልክላችሁ ይሆናል። ከኛ ጋር ስለነበራችሁ እጅግ በጣም እናመሰግናለን። ለዛሬ በዚህ የበቃን። እናመሰግናለን።